Hello everyone, this is Melis from Manny English. Today we are going to see some important points about a sentence. So, let's begin. ሴንቴንስ ሶስት ክፍሎች አሉት። እነዛን ሶስት ክፍሎች እየሰነጣጠቅን እናያለን። እነዛ ሴንቴንስ ክፍሎች ውስጥ ደግሞ የምናያቸው ቨርቦች አሉ። እነዛ ቨርቦች መሰረታዊ ቨርቦች ናቸው። ሰው እነዛን ቨርቦች በደንብ ዲቴል ማየት ይኖርብናል። መጀመሪያ ሴንቴንስ የሚለውን ነገር ሴንቴንስ ማለት የምንናገረው የምንጽፈው የምናነበው ማለት ነው። ሶ ይሄ ሴንቴንስ ስንት ክፍል አለው? ሶስት ክፍል አለው። የመጀመሪያው ክፍል ምንድነው? አሁን በአማርኛ ለምሳሌ አረፍተ ነገርን በምንናገርበት ጊዜ እና እንግሊዘኛን ተጠቅመን እንግሊዘኛ ቋንቋ ላይ አረፍተ ነገርን በምንናገርበት ጊዜ የራሱ የሆነ አወቃቀር ወይም ደግሞ ስትራክቸር ሊኖረው ይገባል። ይሄ አረፍተ ነገር ሶስት ክፍሎች አሉት። የመጀመሪያው ክፍል ሳብጀክት ወይም ደግሞ አድራጊ የምንለው ሲሆን ሁለተኛው ክፍል ደግሞ ኦብጀክት ወይም ደግሞ ድርጊት ተቀባይ የምንለው ክፍል ነው። ሶስተኛው ክፍል ቨርብ የምንለው ወይም ድርጊትን፣ ማንነትን ለመግለጽ እና ንብረትን ለመግለጽ የሚገልጽ ነው። ሳብጀክት እንደነገርኳችሁ አድራጊ የሚለው ለምሳሌ እኔ አስተማሪ ነኝ። ማስተማር ማን ያደረገው? እኔ ነኝ። ኦኬ፣ እኔ እንግሊዘኛ አስተማሪ ነኝ። ምንድነው ያስተማርኩት? እንግሊዘኛ። እንግሊዘኛ የሚለው ድርጊት ተፈጻሚ ድርጊት የሚፈጸምበት ማለት ሲሆን ሶስተኛው ደግሞ ድርጊትን የምንገልጽበት ምን አደረኩኝ? አስተምራለሁ ወይም ነኝ የሚለውን የሚያሳይልኝ የአረፍተ ነገር ክፍል ምን ይባላል ማለት ነው? ቨርብ ይባላል ማለት ነው። ስለዚህ አረፍተ ነገር ሶስት ክፍሎች አሉት። የመጀመሪያው ሳብጀክት ነው፣ ሁለተኛው ኦብጀክት ነው፣ ሶስተኛው ቨርብ ነው ማለት ነው። ስለዚህ እነዚህን ሶስት ነገሮች አንድ አረፍተ ነገር ሊያሟላ ይገባል ማለት ነው። ስለዚህ በአማርኛ አረፍተ ነገር ስናስቀምጥ የአረፍተ ነገር አወቃቀሩ ምን ይይዛል ማለት ነው? ወይም ደግሞ የነዚህ የሳብጀክት ቨርብ ኦብጀክት አቀማመጥ በአማርኛ መጀመሪያ ላይ ሳብጀክት እናገኛለን፣ ከዛ ቀጥለን ኦብጀክት እናገኛለን፣ ከዛ ቀጥለን ቨርብ እናገኛለን ማለት ነው። እንግሊዘኛ ላይ ስንመጣ ግን ይሄ አቀማመጥ የተለየ ይሆናል። ለምሳሌ እኔ እንግሊዘኛ መምህር ነኝ ብል እኔ እንግሊዘኛ መምህር ነኝ ብል ሉክ አቀማመጡ የአማርኛ እንዴት ነው ብለናል? ሳብጀክት ኦብጀክት ቨርብ ነው ብለናል። የእንግሊዘኛ ላይ ስንመጣ ግን ሳብጀክት ቨርብ ኦብጀክት ነው። ዩሲ የኦብጀክት እና የቨርብ ቦታ ተቀያይሯል። እንደምታዩት ስክሪኑ ላይ ተቀያይሯል ቦታው። ስለዚህ አሁን በምናወራበት ጊዜ በአማርኛ እኔ እንግሊዘኛ መምህር ነኝ፣ እኔ እንግሊዘኛ መምህር ነኝ ስል እኔ የሚለው ምንን ያሳያል ማለት ነው? አድራጊ ወይም ደግሞ ባለቤት የምንለውን ያሳያል ማለት ነው። እንግሊዘኛ መምህር ነኝ የሚለው ግን ድርጊት ተቀባዩን ወይም ደግሞ ምን እንደሆንኩኝ ያሳያል ማለት ነው። ኦልራይት። ስለዚህ እኔ ነኝ የሚለው ግን ምንን ያሳያል ማለት ነው? መሆንን ያሳያል ማለት ነው። ስለዚህ በደንብ ማወቅ ያለባችሁ ነገር ምንድን ነው? እንግሊዘኛን በምንናገርበት ጊዜ በእንግሊዘኛ የምንናገርበት መንገድ እና በአማርኛ የምንናገርበት መንገድ የተለያየ የራሱ አወቃቀር እንዳለው በደንብ መረዳት አለብን ማለት ነው። በአማርኛ ሳብጀክት ቨርብ ኦብጀክት የሚለው ምን ይሆናል ማለት ነው? ሳብጀክት ኦብጀክት ቨርብ ይሆናል ማለት ነው። በእንግሊዘኛ ግን ስንናገር አቀማመጣቸው ምን ይሆናል ማለት ነው? ሳብጀክት ቨርብ ኦብጀክት መሆን አለበት ማለት ነው። ስለዚህ እነዚህን ሶስቱ መሰረታዊ የእንግሊዘኛ ቨርብ የሚባሉትን ማየት ይኖርብናል ወይም ማወቅ ይኖርብናል። ማንኛውም እንግሊዘኛን ማወቅ የሚፈልግ ሰው እነዚህን ሶስት ቨርቦች በደንብ ጠንቅቆ ማወቅ ይኖርበታል። የመጀመሪያው ምንድነው? ቱ ቢ የምንለው ነው። ሁለተኛው ምንድነው? ቱ ሃቭ ማለት ነው። ሶስተኛው ደግሞ ቱ ዱ ወይም ደግሞ ምን የምንለው ነው? አክሽን ወይም ደግሞ ድርጊትን የሚገልጽልን ማለት ነው። ስለዚህ እነዚህን ሶስት ቨርቦች ተጠቅመን ስለ ራሳችን በደንብ አድርገን ማውራት እንችላለን። ለምሳሌ ቱ ቢን ተጠቅመን ወደ 33% ራሳችንን መግለጽ እንችላለን። ቱ ሃቭንም ተጠቅመን ወደ 33% ራሳችንን መግለጽ እንችላለን። አክሽን ቨርብንም ተጠቅመን
ራሳችንን 33% መግለጽ እንችላለን። ቱ ቢ ማለት የሆነውን ነገር ወይም የነበርነውን ነገር ወይም የምንሆነውን ነገር ለመናገር እንጠቀምበታለን። ለምሳሌ እኔ የእንግሊዘኛ መምህር ነኝ የሚለውን ቀጥታ ወደ እንግሊዘኛ ብቀይረው ምን ይሆናል ማለት ነው? አይ ኢንግሊሽ ቲቸር አም ይሆናል ማለት ነው። በቅድሙ አቀማመጥ የአማርኛ የአረፍተ ነገር አወቃቀር እንዴት ነው ብለናል? ባለቤት ከዛ ድርጊት ተቀባይ ወይም ኦብጀክት የምንለው ከዛስ ቨርቡ መጨረሻ ላይ ይመጣል ማለት ነው። ያንን ቀጥታ ወደ እንግሊዘኛ ቀይረን አይ ኢንግሊሽ ቲቸር አም ካልን ትልቅ ስህተት ነው የምንፈጽመው። ይሄ የሰዋሰው ስህተት የምንለው ማለት ነው። ግራመር አሁን ግራመር በምንናገርበት ጊዜ ወይም ግራመር የሚለው ነገር ምን መሆን አለበት? ሎጂካል ኤንድ ግራማቲካል ሲባል ታስታውሳላችሁ አይደለ? ክላስ ላይ ስትማሩ ያንን በደንብ ፎሎ ማድረግ መቻል አለበት። ስለዚህ በአማርኛ ሳብጀክት ኦብጀክት ቨርብ አድርገን ያስቀመጥ ነው። በእንግሊዝኛ ደግሞ ምን መሆን አለበት? ሳብጀክት ቨርብ ኦብጀክት መሆን አለበት። ስለዚህ ሳብጀክት የምንለው የሆነው ሲሆን እኔ የሚለው ምን ይሆናል ማለት ነው? የአረፍተ ነገሩ ሳብጀክት ይሆናል ማለት ነው። የእንግሊዘኛ መምህር ነኝ የሚለው ደግሞ ድርጊት ተቀባይ ይሆናል ማለት ነው። ነኝ የሚለው ደግሞ ምንድነው? ድርጊትን ያሳየልናል ማለት ነው። ስለዚህ ስንናገር አይ አም ኢንግሊሽ ቲቸር ብለን እንናገራለን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው በደንብ መረዳት ያለብን? የቃላቶቹን ቦታ በአረፍተ ነገር ላይ በእንግሊዘኛ ስናወራ በእንግሊዘኛ ማሰብ አለብን፣ በአማርኛ ስናወራ በአማርኛ ማሰብ አለብን። ወይም ደግሞ በእንግሊዘኛ ስናወራ የእንግሊዘኛ ግራመር ሩልን መጠቀም መቻል አለብን። በአማርኛ ስናወራ ደግሞ የአማርኛን የግራመር ሩል መጠቀም መቻል አለብን። ስለዚህ የአማርኛ የግራመር ሩል ምንድነው የሚለው? ሳብጀክት ኦብጀክት ቨርብ ሲል የእንግሊዘኛው ደግሞ ሳብጀክት ቨርብ ኦብጀክት ይሆናል ማለት ነው። ስለዚህ እነዚህን በደንብ አድርገን ማስተዋል ይጠበቅብናል ማለት ነው። ለቱ ሃቭም ተመሳሳይ ነው። ለአክሽን ቨርብም ተመሳሳይ ነው። ሁሉም ላይ እነዚህን ነገሮች በደንብ ማስተዋል ይጠበቅብናል። ውድ ቤተሰቦች ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጥያቄም ካላችሁ አስቀምጡልን፣ ለመመለስ እንሞክራለን ማለት ነው። ስለዚህ ቱ ቢ ስንል በውስጡ የሚይዛቸው ቨርቦች አሉ። በውስጡ በዛ ያሉ ቨርቦች አሉ። በቁጥር ትንሽ ናቸው። እነሱ ምን ማድረግ አለብን ማለት ነው? በደንብ ሸምድደን መያዝ ይጠበቅብናል። ከዛስ የቱ ጋር የትኛውን እንጠቀማለን የሚለውን በደንብ ማወቅ ይኖርብናል ማለት ነው። አሁን ቱ ቢ የሚለው ቨርብ በውስጡ የሚይዛቸው የቨርብ አይነቶች በጊዜ ልንከፍለው እንችላለን፣ ከባለቤት ጋር ልንከፍለው እንችላለን፣ እንደ ሁኔታው እንደምንጠቀምበት የግራመር አይነትም ልንከፍለው እንችላለን። ለምሳሌ አም፣ ኢዝ፣ አር፣ ወዝ፣ ወር እና ዊል ቢ የሚሉትን ቨርቦች በውስጡ ይይዛል ቢ። በተጨማሪም ቢን እና ቢንግ የሚባሉ የቨርብ አይነቶች አሉ። አሁን እነዚህን ግድ መሸምደድ ይኖርብናል። ምክንያቱም እንደ ዋና ግስ አድርገን ስለምንጠቀማቸው ምንን ስንገልጽ? መሆንን ስንገልጽ ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት በሶስት ክፍል ከፍዬ አስቀምጫቸዋለሁ። ማንን? አም፣ ኢዝ፣ አር፣ ከዛስ ወዝ፣ ዌር፣ ከዛስ ዊል ቢ እና ቢን፣ ቢንግ። እነዚህ የምን ዝርያዎች ናቸው ማለት ነው? የቨርብ ቱ ቢ ዝርያዎች ናቸው። ቱ ቢን ምን ብለን እንጠራዋለን? ኢንፊኒቲቭ። ቢን ኢንፊኒቲቭ ብለን እንጠራዋለን። አም፣ ኢዝ፣ አር፣ ወዝ፣ ዌር፣ ዊል ቢ። እነዚህ ሁለቱ ግን ምንድን ናቸው? ስፔሻል ወይም ደግሞ በሌላ አይነት ቴንስ ፎርም የምንጠቀማቸው ናቸው። ስለዚህ በሌሎች ቪዲዮዎች እነዚህም በደንብ ማየት እንችላለን። ጥያቄዎች ካሏችሁ ኮሜንት ላይ ማስቀመጥ እንዳይረሳ። ስለዚህ እነዚህን እስቲ እያንዳንዱን ምን እንደሚመስሉ እና ለምን እንደተከፋፈሉ ለማየት እንሞክራለን። ስለዚህ ኖት እየያዛችሁ በደንብ ተከታተሉን። ዋናው ነገር ምንድነው? እዚህ ጋር ማስተዋል ነው። የቱ ጋር እጠቀማለሁ፣ የቱን መቼ እጠቀማለሁ የሚለውን በደንብ ማየት ይኖርብናል። እነዚህ ሶስት ክፍሎች መጀመሪያ በጥቁር የተጻፈው፣ በቀይ ከዛ በሰማያዊ የተጻፈው ምንን ለማሳየት ነው? ቴንስን ለማሳየት ነው። ቴንስ ማለት ምንድነው? ድርጊት በጊዜ ሲገለጽ ማለት ነው። ድርጊት መቼ ተደረገ ወይም ደግሞ መቼ ሆንን ወይም መቼ ኖረን የሚለውን ነገር ለመናገር ስንጠቀም፣ ስለዚህ እነዚህ ድርጊቶች ደግሞ
ያለፈ ጊዜ አለ ፓስት የምንለው ማለት ነው። የአሁን ጊዜ አለ ፕሬዘንት የምንለው ማለት ነው። ወደፊት ደግሞ ሊመጣ የሚችል አለ። ለምሳሌ እኔ መምህር ነኝ፣ አንተ ተማሪ ነህ የሚለው ማለት ነው። ወደፊት የሚመጣው ደግሞ ፊውቸር የምንለው ሲሆን ወደፊት ምን እንደምንሆን፣ ምን ሊያጋጥም እንደሚችል ወይም ደግሞ ምን ልናደርግ እንደምንችል፣ ምን ሊኖረን እንደሚችል የምንናገርበት የምን አይነት ነው? የቴንስ ወይም ደግሞ የቨርብ አይነት ነው ማለት ነው። ስለዚህ አሁን እዚህ ጋር ስንመጣ አም፣ ወዝ፣ ወር ፓስት ሲሆኑ ሁለቱ ማለት ነው። ማንና ማን? ወዝና ወር ስለ ፓስት ሲሆኑ አም፣ ኢዝ፣ አር ደግሞ ምን ይሆናሉ ማለት ነው? ፕሬዘንት ይሆናሉ። ዊል ቢ ደግሞ ምን ይሆናል ማለት ነው? ፊውቸር ይሆናል ማለት ነው። በደንብ ማስተዋል ያለባችሁ ምንድን ነው? አም፣ ኢዝ፣ አር ምንድን ናቸው? ፕሬዘንት ስለ አሁን የምናወራበት ማለት ነው። ወዝ፣ ዌር ስለ ምንድን ነው ማለት ነው? ስለ ፓስት ስላለፈ ስለ ድሮ የምናወራበት ማለት ነው። ኦኬ ዊል ቢ ስንል ደግሞ ስለምን የምናወራበት ነው ማለት ነው? ስለ ፊውቸር ወይም ስለ ወደፊቱ ወይም ስለ መጪው ወይም ደግሞ ወደፊት ስለሚሆነው ነገር ለማውራት ስንፈልግ የምንጠቀምበት ምንድን ነው ማለት ነው? የቨርብ አይነት ነው። ስለዚህ ፈረንጆች ከዚህ ተነስተው ፓስት ምን ይላሉ? ሂስትሪ ይላሉ። ፕሬዘንትን ደግሞ ምን ይላሉ? ጊፍት ይላሉ። ጊፍት ስጦታ ዩሲ ኦልራይት። ፊውቸርን ደግሞ ምን ይላሉ? ሚስትሪ ይላሉ። ወደፊት የሚከሰት ነገር ይላሉ ማለት ነው። ስለዚህ ስለ ፊውቸር አናውቅም። ስለዚህ ገስ ነው የምናደርገው ማለት ነው። ፕሬዘንት ላይ የሆነውን ነገር እንናገራለን፣ ፓስት ላይ የነበርነውን ነገር እንናገራለን፣ ፊውቸር ላይ እንደነገርኳችሁ ሊኖረን የሚችለውን ነገር እንናገራለን ማለት ነው። እነዚህን በደንብ ሸምድዳችሁ በደንብ ተለማምዳችሁ ጠብቁን። ቀጣይ የሚቀጥለውን እናቀርብላችኋለን።